ህወሓት በሁለት አቅጣጫ ኃይል እያከማቸ መሆኑ ተገለጸ። በግጭቶች ዙሪያ መረጃዎችን እያሰባሰበ ትንታኔዎችን የሚሰጠውና ይህን መረጃ ለህዝብ የሚያደርሰው አክሊድ ከሰሞኑ ብዙ ያነጋገረው የኢትዮጵያ መንግስትና የህወሓት ውጊያዎችን በተመለከተ ሰብሰብና አጠር አድርጎ የነበሩትን ሁኔታዎች ይፋ አድርጓል። የምትሰሙት ይሆናል። በሌላ በኩል በሶማሊያ የኢትዮጵያ አምባሳደር የሆነው ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ሰሞኑን በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጄት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎችን አስመልክቶ ኢትዮጵያ ቼክ ባደረገው ዝርዝር ማጣራት የጄቱ ምስሎችና ቪዲዮዎችን እውነተኛ መሆናቸውን አረጋግጧል። ዝርዝሩን ይዘናል። በአዲስ አበባ ጉዳይ ውሳኔ የተላለፈ አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገልጿል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን በትላንትናው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ተጨማሪ ይዘናል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። ህወሓት በሁለት አቅጣጫ ኃይል እያከማቸ ነው ተባለ። በግጭቶች ዙሪያ መረጃዎችን እያሰባሰበ ትንታኔዎችን የሚሰጠውና ይህንን መረጃ ለህዝብ የሚያደርሰው አክሊድ ከሰሞኑ ብዙ ያነጋገረውን የኢትዮጵያ መንግስትና የህወሓት ውጊያዎችን በተመለከተ ሰብሰብና አጠር አድርጎ የነበሩትን ሁኔታዎችን ይፋ አድርጓል። ህወሓት በሽረሪና የኢትዮጵያ ሱዳን ኤርትራ አቅጣጫ ጥቃት ከፍቶ የነበረ መሆኑን ያስታወሰው አክሊድ በአሁኑ ሰዓት የህወሓት ጦር በሁለት ሌሎች አቅጣጫ ኃይል የማሰባሰብ ስራዎችን እየሰራ ነው ሲል አስታውቋል። አክሊድ በዚሁ ይፋ ባደረገው ሪፖርቱም የአንድ ሰሞን መነጋገሪያ ከነበረችው ሽረሪና ጀምሮ ህወሓት ጦርን በስፋት እያሰማረ ነው ስለተባለበት የአላማጣና የትግራይ አፋር ወሰን ድረስ ሰፋ ያለ ዳሰሳውን አድርጎበታል። ህወሓት አሁን ጦሩን እያከማቸው የተባለው በሁለት አቅጣጫ ሲሆን አንደኛው በትግራይ አማራ ክልል ወሰን አላማጣ ዙሪያ ሲሆን ሌላኛው ደግሞ በአፋር አቅጣጫ ቶንሳና ቢሶበር በተባሉበት አካባቢዎች ነው። የምስራቅ አፍሪካ ዋና ተንታኝ ወይም ሲኒየር አናሊስት በሆኑት ጀላሌ ጌታቸው ብሩ አማካኝነት የተዘጋጀ አጠቃላይ የነበረውንና ያለውን ሂደት የተመለከተ አጭር ግጭት ትንታኔ ነው። የነበሩትን ክስተቶች በመዳሰስ አሁን ያሉትን ሁኔታዎችም አመልክቷል። ከሰሞኑ በኢትዮጵያ መንግስትና በህወሓት መካከል የታየው የግጭት ክስተት ወደ ለየለት ጦርነት ሊያመራ ይችላል የሚሉ ስጋቶች እንደነበሩም ይሄው አክሊድ ትንታኔ አክሎ አመልክቷል። የሽረሪናውን ውጊያ እንደዚሁም የአላማጣ አካባቢውን ውጥረት የተመለከተው የአክሊድ ትንታኔ በራያ አካባቢ የህወሓት ታጣቂዎች ኃይል የማሰባሰብና ምሽጎችን የመቆፈር እንቅስቃሴዎች እንደነበሩ አመልክቷል። መንግስት በዚሁ አካባቢም የድሮን ጥቃቶችን አከታትሎ ያደረሰ መሆኑንም አክሏል። በሽረሪናው ጦርነት ግልጽ የሆኑ የኃይል አስተላልፎች የታዩበት ነው ያለው ትንታኔው ህወሓት በዚሁ አቅጣጫ የተፋለመው ከመከላከያና ከአካባቢው የተከዜ ሚሊሻ አባላት ጋር ነው ብሏል። አክሊድ በዚሁ ውጊያ የአማራ አድማ ብተና ፖሊስም ጭምር ከመንግስት ጎን በመሆን ተሳትፎ አድርጓልም ሲል አስታውቋል። በዚህም ጦርነት የኢትዮጵያ መከላከያ ሰራዊት ድሮኖችንና ሌሎች ከባድ መሳሪያዎችን በስፋት ተጠቅሟል ያለው አክሊድ በመጨረሻም ህወሓት አፈግፍጓል፣ አካባቢውንም የኢትዮጵያ መከላከያ ሰራዊት ተቆጣጥሮታል ሲል አስታውቋል። የህወሓት ጦር ሽረሪና ላይ የተዋጋው ከሁለት አቅጣጫዎች በመነሳት ነው። አንደኛው ከሱዳን አቅጣጫ በመነሳት ሲሆን ሌላኛው ደግሞ ከትግራይ ተነስተው ኤርትራን ግዛት በተሽከርካሪና በእግር አቋርጠው በቦታው የደረሱ ናቸው። ከዚህ ግንባር ጦርነት በኋላ ህወሓት ኃይሉን በማጠናቀር ፈልጎ የታየው በራያ ግንባር ነው ያለው ይሄው ትንታኔ። በዚህም ህወሓት በራያ አላማጣና ኦፍላ በተባሉት አካባቢዎች ከፍ ያለ ቁጥር ያላቸውን ታጣቂዎች ያሰማራ መሆኑንም አመልክቷል። ህወሓት ከዚህ ግንባርም በተጨማሪ በአፋር ትግራይ ወሰን ቶንሳና ቢሶበር በተባሉት አካባቢዎችም ታጣቂዎችን ያሰፈረ መሆኑን አክሊድ በዚሁ ትንታኔው አመልክቷል። ህወሓት በዚሁ አካባቢ ኃይል ክምችቱን እያጠናቀረ በነበረበት ወቅትም ከአላማጣ 45 ኪሎ ሜትር ርቀት ላይ በምትገኘውና መረዋ በምትባለው ቦታ መንግስት የድሮን ጥቃት ያደረሰ መሆኑንም አስታውሷል። የጥቃቱ ሰለባ የሆኑትም የህወሓት አርሚ 26 አባላት ናቸው ተብሏል።
በሌላ በኩል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዲያደርግ አሳስቧል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸፈነ ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጿል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅት መንግስትን አፍርሶ አገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀምር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታወሱ ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 አስርተ ዓመታት ከተገታበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጄት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎችን አስመልክቶ ኢትዮጵያ ቼክ ባደረገው ዝርዝር ማጣራት የጄቱ ምስሎችና ቪዲዮዎች እውነተኛ መሆናቸውን አረጋግጧል። ባለፉት ጥቂት ቀናት ውስጥ በቦራ ወረዳ የወደቀውን የጦር ጄት ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ በርካታ ምስሎችና ቪዲዮዎች በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ቆይተዋል። የመረጃው መሰራጨትን ተከትሎ አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም ኤአይ የቴክኖሎጂ ውጤቶች ተሰርተው የቀረቡ ናቸው ሲሉ ተከራክረዋል። በተጨማሪም ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩብ የተሰኘው የፌስቡክ ገጽን ጨምሮ ሌሎች አካላት ምስሉ የኢትዮጵያ አየር ኃይል ጄት እንደማያሳይና የሚሰራጨው ዜና በፍጹም ውሸት መሆኑን በመግለጽ መረጃውን አስተባብለውት ነበር። ሆኖም ግን ኢትዮጵያ ቼክ በምስሎቹና በቪዲዮዎቹ ላይ ባደረገው ጥልቅ ማጣራት የቀረቡት ምስሎችም ሆነ ቪዲዮዎቹ በሰው ሰራሽ አስተውሎት ወይም በቅንብር የተሰሩ እንዳልሆኑና ከዚህ ቀደም በማህበራዊ ትስስር ገጾች ላይ ተጋርተው የማያውቁ አዳዲስ መረጃዎች መሆናቸውን አረጋግጧል። በመረጃ ማጣራቱ ሂደት መሰረት የወደቀው የጦር ጄት ኤሮ ኤል39 አልባትሮስ በመባል የሚታወቅ የቼክ ሪፐብሊክ ስሪት ሲሆን ይህ ጄት በስፋት ለስልጠና አገልግሎት የሚውልና ለአየር ላይ ውጊያ፣ ለመሬት ላይ ኢላማዎች ጥቃት እንዲሁም ስለላ አገልግሎት ሊውል የሚችል የጦር መሳሪያ ነው ተብሏል። የኢትዮጵያ አየር ኃይል ይህንን የጄት አይነት ለስልጠና አገልግሎት እንደሚጠቀም ቀደም ሲል የገለጸ ሲሆን ጄቱ የዛሬ 6 ወር ገደማ በተከበረው የአየር ኃይሉ የ9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩት በርካታ ጄቶች መካከል አንዱ እንደነበረ ተመላክቷል። ኢትዮጵያ ቼክ የተከሰከሰውን የጄት ስብርባሪ በአየር ኃይሉ ክብረ በዓል ላይ ትርኢት ካሳዩት ሌሎች አልባትሮስ ጄቶች ጋር በማነጻጸር ባደረገው የንጽጽር ፍተሻ ሁለቱም ተመሳሳይ የቀለም ስብጥር እንዳላቸው ማረጋገጥ ችሏል። ሆኖም ግን የጦር ጄቱ በታጣቂዎች ተመቶ መውደቁን ወይም በቴክኒክ ችግር ምክንያት የተከሰከሰ መሆኑን በተመለከተ እስካሁን ድረስ በማስረጃ የተደገፈ ግልጽ ምላሽ ያላገኘ ሲሆን በጉዳዩ ላይ የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት የሰጡት ይፋዊ መግለጫ የለም። መረጃው የመሰረት ሚዲያ ነው። በአዲስ አበባ ጉዳይ ውሳኔ ተላለፈ። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገልጿል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች ማለትም የአዲስ አበባና ድሬዳዋ ጉዳይ ዋነኛው ሲሆን በትላንትናው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በትላንትናው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሆን በሚልና የፌዴራል ከተማ ዋና መቀመጫ ትሆን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው።